የአንድ ግቦች እንይ። አንድ ገጠር ኮሪደር በወረዳ እያንዳንዱ ወረዳ ሞዴል የሚሆን ገጠር ኮሪደር በራሱ ወረዳ ይስራ። ከመንገድ የሸሸ ባዮጋዝ የሚጠቀም አንድ መንደር ይስራ። እያንዳንዱ ወረዳ ህዝቡን ካስተባበረ ይችላል። በወረዳ አንድ የገጠር ኮሪደር፣ እያንዳንዱ ወረዳ አንድ የምርት ማከማቻ በወረዳ ይስራ። የምርት ማከማቻ የግድ ህንፃ መሆን የለበትም፣ የግድ ትልቅ መሆን የለበትም። ቢያንስ ግን እያንዳንዱ ወረዳ ከሚመረት ምርት እንዳይባክን ማከማቻ በየወረዳው ይስራ። በቆሎ የሚያመርት ለበቆሎ፣ የሰሊጥ ለሰሊጥ፣ የኑግ ለኑግ፣ የስንዴ ለስንዴ፣ የሩዝ ለሩዝ ማከማቻ ለወረዳው የችግር ጊዜ የሚሆን ድሮ ወላጆቻችን የክፉ ቀን የሚሉት ማለት ነው። እሱን እንገንባ። ከተረፈስ ለገበያ እናውጠዋለን፣ ወደ ሌላ ወረዳ፣ ወደ ሌላ ከተማ። እያንዳንዱ ወረዳ አንድ ኮሪደር፣ አንድ የምርት ማከማቻ ቢሰራ፣ እያንዳንዱ ዞን አንድ የቱሪስት መዳረሻ ቢሰራ፣ ያ የቱሪስት መዳረሻ ጎርጎራን ማከል የለበትም፣ ወንጪን ማከል የለበትም። ፋውንቴን ካለ ግድ የለም፣ ቡና መጠጫ ብቻ በጎጆ በድንጋይ በኮብልስቶን ወኮይ ስራበት። ጠብቀው። ሞር ስታገኝ ሞር የሚያይ ሲመጣ ይሰፋል። ግን ቢያንስ በአንተ ዞን አንድ ሰዎች ሄደው የሚያርፉበት፣ ያ የሚያርፈው ሰው የግድ ከሌላ ዞን አይደለም፣ ካንተው ወረዳ በዞናቸው ብዙ ወጪ ሳይወጡ የሚያዩበት ቦታ መስራት። ለምሳሌ ልክ እንደ አንበርቾ የሰሩት እዛ ያለው ከንቲባ የሰራው አስደናቂ ስራ ነው። እዛ አካባቢ ያለ ሰው ይዝናናበታል። እናንተም ብትሄዱ መጥፎ ነገር አይደለም። የተሰራው ግን በከንቲባው በዞን አመራር ጥረትና በህዝብ ብቻ ነው። አንድ በዞን የቱሪስት መዳረሻ፣ አንድ የእንስሳት ጤና ማዕከል በአርብቶ አደር ዞን፣ አርብቶ አደር ዞን ላይ አንድ የእንስሳት ጤና ማዕከል መገንባት፣ አንዳንድ በወረዳ አንዳንድ በዞን ማለት ነው። አንድ የመሶብ አገልግሎት ከተሞች ደግሞ አንድ የሽያጭ ማዕከል ከተማ ሽያጭ ማዕከልና መሶብ ከሰራ፣ ዞን አርብቶ አደር ከሆነ የእንስሳት ጤና ማዕከል፣ አርሶ አደር ከሆነ የቱሪስት መዳረሻ፣ ወረዳ ገጠር ኮሪደር፣ የምርት ማከማቻ። ክልል ጋር ሲደርስ ግን አንድ ስትራቴጂክ ኢንቨስትመንት በክልል የሆነ ሰው ሀንት አድርገን ስትራቴጂክ የሆነ ኢንቨስትመንት፣ የክልሉን ነገር የሚቀይር ኢንቨስትመንት ማምጣት። 20 አያስፈልግም። አንድ አግሮ ፕሮሰሲንግ ማዕከል በክልል መገንባት። አግሮ ፕሮሰሲንግ የግድ ትልቅ መሆን የለበትም። መጠነኛ ሆኖ የግብርና ምርታችን ፕሮሰስ የሚያደርግ፣ አርብቶ አደር ከሆነ የወተት የስጋ ምርታችን ፕሮሰስ የሚያደርግ አንድ የአግሮ ፕሮሰሲንግ በክልል መቀነስ አየን፣ 0 አየን፣ 1 አየን። 2 ድጅትና ከዛ በላይ እድገት ማረጋገጥ የሚገቡን ግቦች፣ አንደኛ የሌማት ትሩፋት፣ በተለይ አርብቶ አደር አካባቢ ግመል ያለበት ዶሮ መጨመር፣ አሳ መጨመር። የሌማት ትሩፋት የእንቁላል ምርታችንን በ2 ድጅት ማሳደግ መቻል አለብን። ፕሮቲን በበቂ ካላመረትን፣ ኒውትሪሽን በበቂ ካላመረትን ያልቀነጨረ ትውልድ አንፈጥርም። የቀነጨረ ትውልድ ደግሞ ብልጽግናን ሰስቴን ማድረግ አይችልም። ዳብል ዲጂት ኩታገጠም አሁንም ይቀረናል። በየሄድንበት የምናየው አሁንም የኩታገጠም ስራ በቂ አይደለም። የግብርና ቢሮዎች፣ የክልል ፕሬዝዳንቶች የኩታገጠም ስራ በበቂ አልተሰራም። ቢያንስ ዳብል ዲጂት ግሮዝ ያስፈልገዋል። ለምን? እሱን ስናሳካ ምርታማነት ስለሚያድግ። 3ኛ የበጋ እርሻ ቢያንስ 10% ቢያንስ ነው። የበጋ እርሻ ጦም ባደሩ መሬቶች ማስፋት፣ በፓምፕ በመጠነኛ ኢሪጌሽን ማብዛት ካልቻል ሰው እየጨመረ ስለሆነ የአሁኑ ምርት በቂ አይደለም። 4ኛ ኢንዱስትሪ የቆመ በማስነሳት በውስን አቅም የሚሰራውን አቅም በማሳደግ አዳዲስ በመጨመር ቢያንስ 10% እና ከዚያ በላይ ግሮዝ ማረጋገጥ አለብን። ኢንዱስትሪ ጋር ተጠግተን ችግሩን ፈተን አግዘን እድገት ከደብል ዲጂት ላይ ማረጋገጥ አለብን።
አምስተኛ ማዕድን ከፍተኛ ፖቴንሻል በየቦታው አለ። ይሄ ፖቴንሻል በአርቲዚያን መልክ በኮንትሮባንድ እንዳይወጣ ቢያንስ 10% ማደግ አለበት። ወርቅም ይሁን ፖታሽም ይሁን ታንታለም ይሁን ሊቲየም ይሁን ማንኛውም የማዕድን ውጤት 10% አድጎ የኢትዮጵያን ብልጽግና እንዲያረጋግጥ ማስቻል አለብን። ይሄ ተደምሮ የ10% እና ከዚያ በላይ የጂዲፒ እድገት መረጋገጥ አለበት እንደ ሀገር ማለት ነው። እያንዳንዱ ዞን 10% ግሮዝ፣ እያንዳንዱ ክልል 10% ካለ እንደ ሀገር አስተናስለን ላቅ ያለ እድገት እናመጣለን። ቀጥሎ የ100% ግቦች ናቸው። የ100% እድገት አንደኛ ፋይዳ መታወቂያ 100% መዳረስ አለበት። ወረዳ፣ ዞን፣ ቀበሌ፣ ክልል አግዛችሁ ዜጎቻችንን ለይተን ማወቅ አለብን። እያንዳንዱ ወረዳና ዞን ሜክ ሹር በበቂ ደረጃ ፋይዳ መስራቂቱን በእናንተ ወረዳ 100%። 5 ሚሊዮን ኮደርስ በጣም ክሪቲካል ስራ ነው። 100% መሳካት አለበት። ሶስተኛ የተጀመረ ኮሪደር በገጠርም በከተማም በተሟላ ማለቅ አለበት። 100% ጀምረን የምንተው ጀምረን ነካክተን የምንተው ሳንሆን የምንጨርስ መሆን አለብን። አዲስ ለመጀመር የጀመርናቸውን በገጠርና በከተማ ኮሪደሮች 100% ማሳካት። አራተኛ የገበታ ለትውልድ ፕሮጀክቶች 100% ተጠናቀው ሰርቪስ ፕሮቫይድ ማድረግ አለባቸው። ከገራ አልታ እስከ አርባ ምንጭ፣ ከጅማ እስከ ሸበሌ፣ ከፓልም እስከ ደንቢ ያሉ የገበታ ለሀገር ስራዎች 100% ተጠናቀው ሰርቪስ ፕሮቫይድ ማድረግ አለባቸው። ሌላ 100% የምርጫ ምቹነት ማረጋገጥ አለብን። ሰላም የለም ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት ነው። ውድድሩን ብቁ ካደረግን በሐሳብ ልቀን ለመመረጥ ሰፊ እድል አለን። ያ እድል የሚበላሸው አስቻይ ምቹ ሁኔታ መፍጠር ካቃተን ነው። የመጨረሻው የሲቪል ሰርቪስ ሪፎርም በየደረጃ 100% ተከውኖ በኦሮሚያ ያያችሁት የቀበሌ ሰርቪስ የመስጠት ስርዓት በኦሮሚያም ሰፍቶና አድጎ በሌሎቻችሁም ተጀምሮ የሲቪል ሰርቪስ ስርዓታችን 100% መሟላት አለበት። ቀነስን፣ 0 አል፣ 1 አል፣ 10 አል፣ 100 አል። አሁንስ ለውጥ የሚያስፈልግባቸው ኤሪያስ አንደኛ የአመራር ለውጥ። የአመራር እሳቤ ለዓላማ የተገዛ በዓላማ የሚሰራ ክሊክ የማይሰበስብ የሚሰራ የሚያበረታታ ከቢሮ ወጥቶ የሚሰራ የማይኮፈስ የአመራር ቲንኪንግ አቲቲዩድ አሰራር ለውጥ ያስፈልጋል። ሁለተኛ የተቋም ለውጥ። አመራር ብቻ ሳይሆን ተቋሞቻችን የተሰጣቸውን ተልዕኮ ለመከወን የሚያስችል ለውጥ ያስፈልጋቸዋል። የተሰሩ ሪፎርሞች፣ ስልጠናዎች፣ ስራዎች በተጨባጭ በተቋም ፍሬ መታየት አለባቸው። ሶስተኛ የባህል ለውጥ። ምቀኝነት፣ ሸረኝነት፣ መንደርተኝነት፣ ቅናት፣ አለመስራት፣ አለመትጋት አደገኛ ባህል ናቸው። ይቀነሱ፣ ይለወጡ፣ ይሻሻሉ። የትውልድ ግንባታ ልጆች ኳስ ሜዳ እንዲውሉ፣ በእግራቸው እንዲሄዱ፣ ትምህርት እንዲያጠኑ፣ መምህራን ኤክስትራ ሰዓት እንዲያስጠኑ፣ የትምህርት ኳሊቲ እንዲያድግ፣ መልካም አገር እንዳላቸው በተቀናጀ መንገድ እንዲጎበኙ፣ እንዲያዩ፣ አገራቸው እንዲወዱ፣ እንዲጠብቁ ማስቻል፣ የሀገር ቫልዩ ማሳየት፣ ከተቻለ ከክልል ክልል ጉብኝት ማዘጋጀት፣ ኢትዮጵያ ታይታ የማትጠገብ የምትወደድ የምታድግ አገር መሆኑን እያመነ እያወቀ እንዲያድግ ማድረግ። ሌላ ኤአይ አጠቃቀም። እያንዳንዱ ተቋም ጤና፣ ትምህርት፣ ኢንዱስትሪ፣ ግብርና፣ ሁሉም ሴክተር ስንት ፐርሰንት ኤአይ ተጠቀምኩ የሚል እንደ ግብ ማስቀመጥ አለበት። የኤአይ አጠቃቀማችን ካላደገ የምናስበውን ትራንስፎርሜሽን ትስስር አናመጣም። ሁሉም በዘርፉ ግብ ይዞ ማሳካትን ተልዕኮ ማድረግ አለበት። ሲጠቀለል መደመር ትውልድን ወደ ብልጽግና የሚያደርስ መንገድ ነው። የመደመር መንግስት
ለሀገር ብልጽግና ባላደራ ሆኖ ብዙ ተሸክሞ ብዙ ደክሞ ብዙ ተክቶ የማሸጋገር ኃላፊነት ያለበት መንግስት ነው። አሻጋሪ መሆን ከፍተኛ ኃላፊነት ነው። ወደን ፈቅደን ፈልገን የምንሸከመው ኃላፊነት ነው። አሻጋሪዎች መድከም፣ መቁሰል፣ መሰደብ፣ መጎሳቆል ሊኖር ይችላል። ግባችሁ ማሻገር ብቻ መሆን አለበት። ፈተናው ከባድ ነው። ካሳካችሁት ግን ፍሬው ጣፋጭ ነው። በፈጠራና ፍጥነት ጥራትንና ብዛትን እውን ለማድረግ መትጋት ነው የመደመር መንግስት ቁልፍ ስራ። በብዝሃ ዘርፍ ትስስር እያንዳንዱ ዘርፍ አንደኛው ለአንደኛው ኢንፑት ግብአት እየሆነ አንደኛውን እየደገፈ ወደ ስልጣኔ የምናደርገውን ጉዞ የሚያፋጥን መሆን አለበት። የሚቆም ጎማ፣ ወደ ኋላ የሚሽከረከር ጎማ፣ ሳይዙ አብጦ ሌላ የሚያቀጭጭ ጎማ ሳይሆን ተመጣጥኖ ተለካክቶ ወደ አንድ አቅጣጫ በእኩል ተሞ ብልጽግናን በየቀኑ እውን ለማድረግ የሚተጋ መሆን አለበት። የሐሳብ ሉዓላዊነት፣ ሐሳብን እንደ ዘር እንደ መነሾ መውሰድ የብልጽግና መሰረት ነው። በነበራችሁ ቆይታ የተገኙ ሐሳቦች እርስ በርስ ስትወያዩ በገለጻ ባያችሁት የሐሳብ የእያንዳንዱ አመራር ስንቅ ሆኖ ግብአት ሆኖ አቅም ሆኖ ያን አቅም ይዛችሁ ሄዳችሁ የተቋማችሁ ምልክት፣ አሰራር፣ ስርዓት አድርጋችሁ ተቋም ከተቋም አሰናስለን ኢንቴግሬሽን ፈጥረን አይዲያ ኢንዲቪጁዋል ኢንስቲትዩሽን ኢንቴግሬት ማድረግ እንዲችሉ ካስቻል በልበ ሙሉነት በከባቢያችሁ ስራችሁን ከሰራችሁ በ2036 ኢትዮጵያ ከአፍሪካ ቀዳሚውን ኢኮኖሚ ትይዛለች። ብረት ካወጣን፣ ወርቆች ካወጣን፣ ጋዝ ካወጣን፣ እርሻ ከተስፋፋ፣ ኢንዱስትሪው አሁን እንደጀመርነው ካደገ፣ ሁላችን የምንተጋ ከሆነ፣ ከተሞቻችን ካሸበረቁ ካማሩ፣ ቱሪስት መሳብ ከቻል ኢትዮጵያ የደህንነት ታሪኳን የምንቋጭ ትውልድ መሆን እንችላለን። ይሄን በማድረግ ይሄ አመራር የተጣለበትን ከፍተኛ ኃላፊነት በብቃት በመወጣት የኢትዮጵያን ብልጽግና አንድ ስቴፕ ወደፊት የሚወስድ መሆን ከቻለ ከታሪክ ተወቃሽነት መዳን ብቻ ሳይሆን በታሪክ ውስጥ ለዘላለም የሚነገር የሚጨበጥ ሐውልት ሰርተን ማለፍ ስለሚያስችል እንበርታ፣ እንስራ። ሐሳብ አለን፣ ፓርቲ አለን፣ ጅማሮ አለን፣ ውጤት አለን፣ የሚደግፍ ህዝብ አለን። በትብብርና በአንድ መንፈስ ኢትዮጵያን ለማሸጋገር ብንጥር እቺ ሀገር ድንቅ አጓጊ መበልጸግ የምትሆን አድዋን ድጋሚ በብልጽግና ማረጋገጥና የአፍሪካ ወንድሞቻችንን ስበን ማውጣት ስለሚያስችል በአድዋ አዳራሽ የተደረገው ይህ ስልጠና ለዚያ ለዳግም አድዋ ምስረታ ፈርቀዳጅና ጡብጣይ እንዲሆን በጋራ መንፈስ በትብብርና በትጋት እንድትሰሩ አደራ ልላችሁ እፈልጋለሁ። እጅግ አድርጌ አመሰግናለሁ።